ሰላም ሰላም ውድ የኤማንዳ ዩቲዩብ ቻናል ቤተሰቦች እንዴት አላችሁ? እንዴት ቆያችሁ? እንዴት ሰናበታችሁ? እኔ በጣም ደህና ነኝ። ከእናንተ ሀሳብና ነፍቁት በስተቀር ይገርማችኋል። ዛሬ በጣም ፀጉሬ ተበላሽቷል። በጣም ነው ተበላሽ ተቆርጧል። በዛ ላይ ራሱ ተበላሸ እና ምን ላደርግ ፈለኩ መሰላችሁ? እሬት ሳይሆን ተልባ ማለት ነው። ትናንትና ነበር የዘፈዘፍኩት የነበረ። ከዛ ዘይቱን ምናምን ጨምሬ ልቀባው ነው። ከዛ ተቀብቼ እንዴት አርጌ ማሳጅ አርጌ እንደንትን እንደምል አሳያችኋለሁ ማለት ነው። አሁን እዚህ ጋር ነው የምገባው ማለት ነው። እዚህ ጋር ገባና ከዛ በኋላ እንዴት ማሳጅ እንደማረገው አሳያችኋለሁ። እስከዛ ድረስ አብራችሁን ቆዩ። ፀጉራችሁ እንዴት መንከባከብ እንዳለባችሁ በደንብ አርጌ አሳያችኋለሁ። ከዛ በፊት ግን ማለት ነው ብቻ ብዙ አይነት የምጠቀማቸው ውህዶች አሉ ማለት ነው። ብቻ ለፀጉሬ በጣም የሚስማማኝ የነበረ ቅባት ይሄ ነበር። ይሄ ቅባት አለቀ እንጂ ማለት በጣም ነው ለፀጉር ምርጥ የሆነ ቅባት ነው። ከዛ ቆይ ላሳያችሁ። ወይኔ ካሜራ ዙሯል እንዴ! አይኖቼ ወዴት እየሄደ ነው? ምን እያየ ነው? እንዲህ ነው እንዲህ። አይ ዶንት ኖ ከት ማድረግ እፈልጋለሁ ግን ሌላ ደግሞ መቀባበል ብቻ ብዙ አይነት ሚክስ የሆኑ ቅባቶች ምናምን አለ። በነገራችን ላይ ፀጉራችሁ ይሄ ማይወደው ቅባት አታርጉለት። እውነቴ ነው። እኔ ዝም ብለው ያኛውም ይሄን አድርጉ ሲሉ እየሰማሁኝ ፀጉሬ አበላሸው በራስ እንጂ በፊት ቂጤ ነው የነበረ የሚወጣው እንደዚህ ቂጤ ላይ ይወጥቅ ነበር። አሁን ግን ይሁት እንዴት እንዳጠረብኝ። ወይኔ ፀጉሬ ችግር የለም። አሁን ምን አሳያችኋለሁ ማለት ነው። እንትኑ ላይ ማለት ነው ይሄ ዶች ከዛ ይሄ ዘይቱን በነገራችን ላይ ይሄ ዘይቱን በእንትን ነበረ ያዘጋጁት የነበረ ማለት ነው። በስጋ መጥበሻ ምናምን አዘጋጅቼ ነበረ። ባለፈው ነበር ያዘጋጅ ብቻ እኔ ለፀጉሬ ማላደርግለት ነገር አልነበረም። አሁን ግን ተስፋ ቆርጬ ተውኩኝ። በቃ ብዙ ነገር አድርጊ ምናምን ሲሉኝ ተስፋ ቆርጬ ተውኩኝ ማለት ነው። ከዛ ቆይ አሳያችኋለሁ አሁን እንዴት አድርጌ ውህድ እንደማደርገው ማለት ነው። ወይኔ በላቸው ሰው አብራችሁ እንድትቆዩ በአክብሮት ጠይቃለሁ። እሺ ውዶቼ ፀጉሬ ምናምን ልታጠብ እዚህ መጣሁኝ። ሻወር ቤታችን ደስ ይላል፣ ቆንጆ ነው። ሴሌብሬሽን እናደርጋለን። ሰው ካሜራውን ላዙሩ እንዴት እንደሆነ ላሳያችሁ። ኦኬ እሺ ቤተሰቦቼ እዚህ ጋር እንደምታዩት ይሄ አለ። እኔ ያደረኩት ብዙ ፀጉሬ ታውቃላችሁ ብዙ ስለሆነ እዚህ ውስጥ አደረኩት ማለት ነው። ከዛ የሚያስፈልገን ነገር ደግሞ ምን አለ መሰላችሁ? እዚህ ጋር ዘይቱን እናደርጋለሁ ማለት ነው። አያችሁት? እንደዚህ ፀጉራችን እኔ ፀጉሬ በጣም ብዛት አለው እንደምታዩት በጣም ብዙ ብዛት አለ። እዚህ እናደርግና ከዛ በኋላ ምን እናደርጋለን? በዚህ በራሱ በማበጠሪያው ራሱ እንቀላቅለዋለን ማለት ነው። በጣም አሪፍ ነው በነገራችን ላይ እንደ እንትን ነው የሚልዘለገለገው ይዘለገለጋል خلاص አይዋ። እሺ ከዛ ምንድን ነው የሚያስፈልገን? ማሳጅ ማርቆች በጣም ነው ፀጉሬ በጣም እያሳከከኛል። ኦ ማይ ጋድ። ከዛ ምን ያለ ወይኔ ቁመቱ የለም ቁመት የለም እንዴት ክዳኑ የጠፋ እኔ ፖሊስ ጣቢያ ማመልከት አለብኝ ወይ አንዳንዴ ሲጀብረን ማለት ነው። እንደዚህ ትሽ እናደርጋለን። ሽቶ ምናምን አለ እዚህ ጋር ብቻ ብዙ አይነት አለ። እዚህ ጋር ግን ብዙ ኮተት የለብንም። ሰው ምን እናደርጋለን መሰላችሁ? ያሽፊ ካዳ በአድ መፍቱሐሽ ኤማንዳ ግን ብዙ ጊዜ ፀጉር የለሽም የምትልኝ ነበራችሁ። ፀጉር አለ። አንገቴ ግን ተቆርጦ ራሴ ጭንቅላቴ መሬት ላይ ሆኖ ይናገር ነበር። አልሞትክም አለኝ። አንድ ቃል መጥቶ አልሞትክም ሲለኝ ይሄ ራሴን ማን ያንሳልኝ መሬት ላይ ወድቆብኛል እኮ ምናምን እያልኩ ነበር የዛን ጊዜ። እና ግን አንገቴ መሬት ላይ ተቆርጦ እንደዚህ ጋር አሁን ሁለት ነው ያለው። ሁለቱም የቀያየረ ነው የሚጠቀመው ማለት ነው። ካሜራው ባዞሮ ኑሮ ፊት ለፊት ፊቴን ታዩት ነበረ።
ከትላርኮ እንዲቆይ እንዴት ናችሁ? ካሜራማኗ እኔ ኤማንዳ ነኝ። ሰው በሌላ ፕሮግራም እስከምንገናኝ ድረስ ቸርንሳበት። ዌት ምናልባት አይኔ እኮ እንትን እንዴ እቺ ልጅ አይኗ አይሰራም እንዴ እንዳትልኝ ብዬ ነው። ከዛ በኋላ ምን እናደርጋለን መሰላችሁ? በእነዚህ በሁለቱ እንቀዳለን። እስከምንቀዳ ድረስ ቪዲዮ ብዙ ስለሚቆጥርብን ከት እናርጓለን። እሺ ቤተሰቦቼ የሚያስፈልጉን አይነት 3 አይነት ፌስታል ነው እንደዚህ ያያችሁ። 1 2 3 ፌስታል ያስፈልጉናል። ከዛ ኋላ ደግሞ እዚህ ጋር ሻወራችን የምንታጠብበት ቦታ ላይ ነን። ነገር ግን ማለት አቤት ፊልተር ባይኖር ኑሮ ትላላችሁ። ፊልተር ባይኖር ኑሮ ምን ሆን ነበረ? የነገሩ ፊልተር ባይኖር ምን ቆንጆ ነኝ። እሺ አበቢ እኮ ካሜራ እንድትይዝልኝ ነበረ እዚህ ጋር የጠራሁት። በነገራችን ላይ አበቢ እዚህ ጋር አለች። ሰው ጠጉሬ ይሄን ከት ላደርገው ነው አሁን አይኔ ቪዲዮ። እሺ ጋይስ ምን እናደርጋለን? ከዛ እሬቱ እዚህ አበባ እንደቀደም ያዥ እንጂ ፈጣሪ አሁን ይሄ ምን ሊሆን ነው? እሺ ለማንኛውም ይኸው እዚህ ጋር ከዛ ይሄንን እንደዚህ እናደርጋለን። በጣም ደስ ይላል። ሴሌብሬሽን ታደርጋለህ። ኦ ማይ ጋድ ከዚህ ቅብት ታደርጋላችሁ። ውስጡ እንደዚህ ታደርጋላችሁ። እንደዚህ ትፈጉታላችሁ ማለት ልክ መላጨት እንደሚመስል አድርጋችሁ ትግት ታደርጋላችሁ። እንደዚህ ታደርጋላችሁ። ከዛ ቪዲዮ እያለቀብኝ ስለሚሆን ተቃብቼ እስከምንትን ድረስ እስከዛ ድረስ ያልቀነው እስከዛ ድረስ ከታረጋለው ከታርጊ እመጣለሁ። ኦኬ ጸጉራችሁ እንዴት አደረጋችሁ ማሳጅ እንደምታረጉ አሳያችሁ። ከታርጊስ እሺ የኔ ቤተሰቦች ይኸው ጸጉሬ እንዴት አባቱ እንደሚያምር በጣም ለጸጉር ተስማሚ ደግሞ ጸጉራችሁ በተለይ ለስለስ ነው። አላህ ለፎሮፎሮ ምርጥ ነው። ፎሮፎሮ ላይ በዚህ ሰሞን ምን እንደተጋባብኝ አላውቅም። ልብሴ እንዴት እንደተበላሸ ግን እንትን ነው ተልባ ነው። ማፊ ሙሽኪላ ሻወር ስለማስማስ ከዛ አበባ ቆይ አሁን ከታርጊያቸውና እንዴት አድርጌ እንደማፍነው አሳያችኋለሁ። ከታርጊ እሺ ቤተሰቦቼ እንደዛ ጋር ፍን እናደርጋለን። ዙማ ጸጉሩን እኮ አስቸገረኝ። አበባ ከታርጊ እሺ ቤተሰቦቼ ታውቃላችሁ የእናንተ አይን መጠበቅ ስላለብኝ ብዬ ልብሴን ቀይሮት ከዛ እንደዚህ እናደርግና እፍን እናደርጋለን ለስንት ደቂቃ? ለ30 ደቂቃ። ከዛ እንደዚህ እናደርግና እንደዚህ እንይዝና ቆንጆ ነኝ እኮ ባይዘዊ እንደዚህ እናደርጋለን። የወለዱ ሴቶች አራስ መሰልኩ ወይ ቂቤ የተቀመጠባቸው አልመስልም። ከዛ እንደዚህ እናደርጋለን። ከት እናደርጋለን። ቀስ እንደዚህ ፋሽን ነው ትላላችሁ። ፋሽን ነው። እሺ አመሰግናለሁ ስለተከታተላችሁኝ። ለጸጉራችሁ እንደዚህ እያደረጋችሁ ጥሩ ነገር አድርጉ። እኔም ይኸው እንደዚህ አድርጌያለሁ። ተልባ አድርጋችሁ ከዛ ዘይቱን ጨምራችሁ ከዛ እንደዚህ ፊታችሁ እንደዚህ ዋው ባይ ላይክ ሼር ሰብስክራይብ መደረግ እንዳይረሳ። በሌላ ቪዲዮ እስከመጣላችሁ ድረስ ደህና ሁኑ። መሰራት የምትፈልጉ ነገር ካለ ኮሜንት ስር ጻፉልኝ፣ አበረታቱኝ። ባይ እኔ ኤማናይቱ ነኝ። ሼር አድርጉት እሺ። ይሄ ቪዲዮ ፋይናል መውጣት አለበት። ወዳችኋለሁ። አይ ላቭ ዩ ሶ ማች ዛሬማ በቃ አለሜ ነው ትላለች። ወደዚህ እንወጣለን። ከት ጨርሰናል። ዛሬ አይኖቻችን ወዴት እየሄዱ ነው ግን? ወዴት እየሄዱ ነው? ፑዛ ባይ እንዴ አይዘጋም ወይ? አረ ዝጋ። ሊዘጋ ነው